አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን የምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንዳፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበረ። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው፣ ከከሌ ጎን ቆሜያለሁ እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉ። አይ ዶንት ኖ ቪውና ሽርፍራፊ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ነው። ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ 1.7 ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ አይደሉ። ሰርተው ይብሉ ይጠቀሙ ብዬ ዝም ብያለሁ። ሪፖርት አድርጋችሁ አዘጉ ብዬ አላቅም 5 ዓመት ሙሉ። አሁን ግን በህልውና ይመጣል። ስለዚህ እሸቱ መለሰ የሚሉ የቲክቶክ ፔጆች አሉ፣ የኔ አይደሉ። ትክክለኛው የኔ ፔጅ በቲክቶክ 1.7 ሚሊዮን ያለው ብቻ ነው። በፌስቡክ ደግሞ እግዚአብሔር ይመስገን 1.4 ሚሊዮን ደርሻለሁ። ወጣቶች ተመርቀው ስራ አጥተው ስራ እየፈለጉ ከሆነ የሞባይል ካርድ በጣም ይቸግራቸዋልና ሞባይል ካርድ መሸለም ጀምሬያለሁ። ዛሬም በፌስቡክ ፔጃችንም በቲክቶክ ፔጃችንም ማታ 3 ሰዓት ላይ የ1 ሺህ ብር የሞባይል ካርድ ሽልማት እናወጣለን። አንደኛው የሞባይል ካርድ ይኸው የምታዩት ነው። የ1 ሺህ ብር የሞባይል ካርድ ነው። ያዙ 96 76 3 58 53 52 6 የመጨረሻው 2 ዲጂት ቁጥሮች አሉ። እነዚህን 2 ዲጂት ቁጥሮች አሁን አልነግራችሁም። ምሽት 3 ሰዓት ላይ 2ቱን ዲጂት ቁጥሮች እየተናገርኩኝ ቪዲዮ ለቃለሁ። ቪዲዮ እንዲደርሳችሁ ቲክቶኩን ፎሎ አድርጉልኝ። 1.7 ሚሊዮን ያለውን ይሄንን ፔጅ ብቻ የ1 ሺህ ብር የሞባይል ካርድ የቀደመ ይጠቀማል። ምሽት 3 ሰዓት እንገናኝ። እወዳችኋለሁ። ተልታል ተገነዝ ምትል ነው። ስለዚህ የቀመለ ወይንም የቀጨመ ሰው በጣም ነው የተናደድኩት እኔ
ኮሜንት እየመዘዝክ አረ እንደው በድንግል ማርያም ይሁንብህ የክርስቶስ ጠበቃ ነኝ እያልክ ነው አረ እንደው በክርስቶስ አንተ ስትሳደብ በአንተ የተነሳ ክርስቶስም እየተሰደበ ነው እሱ ነገር አይደብርህም ታዲያ በእኔ የተነሳ ነው የዓለም ሁሉ ንጉስ የሚሰደበው ብለህ እንኳን ማሰብ ያቀታል እንዴ ወይስ ትቀናባቸዋል እኔማ የምትቀናባቸው እየመሰለኝ እውነት ትወዳቸዋለህ በቃ የሆነ ለማስመሰል ካልሆነ በስተቀር እንጂ ሰው እኮ ማለት ነው እጣለዋለሁ ብሎ የሚያስበውን ነገር እኮ እዛ ስር ምን ይሰራል እንዴ እዛ ቦታ ጋር ምን ይገኛል ስለዛ ነገር ለምን ያስባል የሚጣለው ነገር ከሆነ እንዴ ምኑን አላንተ ይሄ ሁሉ ነገር አጥነተህ የመጣው ምናምን አንተ ትቀናባቸዋለህ ለዛ ነው በቃ አለቀ እንዴ አረ እንኑርበት በጣም እንኑርበት የሆነ ነገር በሃይማኖት ቢነሳ ራሱን አሳልፎ የሚሰጠው ዱርየው ነው ገብቷል እንዳንተ አይነቱ ይደበቃል ሌላው ሲቀጥል ነው ምላችሁ እኔ እፎይኔ ምናምን መብታችሁ ነው የምትሉ ሰዎች እኔ ግን እፎይ አይደለም እኔ ሄኖክ ነኝ ሲቀጥል መሆን እንኳን ብመኝ እንደው መሆነው እንኳን ሻሸመኔ ላይ መሰማዓት ለሆኑ እነዛን ወጣቶች ነው እንደው ለሃይማኖታቸው ደረታቸውን ለሰጡ እኔ አይደለም እኔ እፎይ አይደለም ከየት መጥቼ ነው እፎይ ይሁንኩት እናትና አባቴ ያወጡልኝ ቆንጆ ስም አለኝ አይደል እንዴ አንተ የክርስቶስ ጠበቃ ነኝ ብለህ ያሰብክ ማለት ነው ጭራሽ እንደውም ማለት ነው ክርስቶስን ያሰደብከው ነው ገብቷል ማለት አንተ ስትሳደብ ማንንም ዝም አይልልህም ያንተንም አምላክ ምን አገባ በቃ ፈታቸው አረ እባክህ ተከባብረን የኖርን አረ እንደው በእናትህ የፈለገ ነገር ይናገሩ ተዋቸው በቃ እንዴ ከዚህ በፊትም እኮ ክርክር ነበር አይደል ባልሳሳት ዶክተር ዛኪርና መረታብ እኮ ይከራከሩ ነበር አይደል በእንደዚህ አይነት አፍስ ከመክፈት ደረጃ ተከራክረው ያውቃሉ ወይ እንዴ አንተን ማንውስ አረተው በጣም ነው የሚቀፈው እኔ ስለ ኦርቶዶክስ ብዙ ዕውቀት የለኝም አስተምረኝ እኔ መማር ፈልጋለሁ በእናትህ ስለ ኦርቶዶክስ አስተምረን ብዙ ዱርዮች አለን ማወቅን የምንፈልግ እንዴ ምን ሆነሃል አንተ የሆነ ሳላሪማ እየተለጠፈልህ ነው እንጂማ እንደዚህማ አይደለ ኧረ እባክህ ከኦርቶዶክስ ደግሞ ባፋችሁ መርዝ የምትተፉ በየቀኑ የምንሰማችሁ ሰዎች ባፋችሁ መርዝ የምትተፉ እፉኝቶች አቁሙ እናንተም ቢካላችሁ ደግሞ የምትሰሙ መምህሮች ከሃይማኖቷ ዶግማና ቀኖና ሲወጡ ደብዳቤ እየጻፋችሁ ክሰሱልን በመጨረሻ እስልምናን ደግሞ በአውሮፓ መነጽር ማየት ቢቀር ደስ ይለኛል ፈረንጆቹ ጋር አብራችሁ ውላችሁ ከሆነ ለሰላም ያላችሁ አመለካከት በጣም የተመታ ነው እኛ በምንተዋወቅበት ሞድ ከነብያቸው በመጣው አብረን በኖርንበት ብንስል ይሄ ችግር ያለው ፕሮቴስታንት ላይ ነው እኔ የ3 ወር የግሬት ኮሚሽን ስልጠና ነበር ፓስተር ታስታውሱ ከሆነ ሙስሊም ከሆንክ የ3 ወር ውስጥ ሙስሊሞችን እንድትሞግት ለብ ያደርጉሃል እንዴ በዛ ውስጥ የሚነግሯቸው ጥላቻ ነው ይሄ ቢታረም ሌላው ደግሞ በብዛህነት ማመን አንተ ጴንጤ ስለሆንክ ማንም ጴንጤ ሊሆን አይችልም እኔ ኦርቶዶክስ ስለሆንኩ የሚሆን ነገር የለም አገሪቱ ለብዙ ሰው አንዴ ከመሲና ከሮናልዶ ማን ይበልጣል የሚል ቦክስ ገጥመው አፍሪካ ውስጥ አንድ ሰው ሞተ የስካይ ስፖርት ኮሜንታተር ሲጠየቅ ምንድነው ያለ ሰማዩ እኮ ብዙ ከዋክብትን ይዟል እንዴት አምሯችሁ ሁለት ኮከብ መያዝ ያቅተዋል አለ አምሯችን ብዙ ሐሳብ እኮ መያዝ ይችላል መከባበር እኮ ይቻላል ስለዚህ ልክ እንደ ሙስሊሞቹ አንድ ነገር የቀደሙ ግማሽ ነው ከሰፈራቸው ያለው እንጂ በአንቀጽ ይሰሩልን ፕሮቴስታንቶች ደግሞ ጅባችሁንም አላሰራችሁም የሚቃጣባችሁንም ውርደት አትመክቱም ኦርቶዶክስም እንደዛው ወደዛ እንድትመጡ ፈልጋለሁ ሌላው ደግሞ በሃይማኖት የውጭ ጣልቃ ገብነት ግብጽ ውስጥ በሚላክ በጀት ጎንደር ውስጥ መስጊድ የሚያቃጥሉ እርኩሶች አሉ እስክንድር ነጋ ምንድነው ያደረገው 4 መስጊድ ሞጣ ተቃጥሎ ሌላ ቦታ ደግሞ ቤተክርስቲያን ተቃጥሎ ነበር ጎንደር ላይ ቆሞ ስለ ቤተክርስቲያን መቃጠል ብቻ ያወራል የኔ ጌታ በዛ አይከብርም በግፍ የተቃጠሉትን መስጊዶች መናገር ነበረበት ስለዚህ እንዲህ በፖለቲካም ያላችሁ ሰዎች ኢትዮጵያ ድህነቷ ዓለምማሯ ኋላ መቅረቷ ግብጾች አረቦች ያደረጉን አሜሪካኖች ጣሊያኖች ያደረጉን መከራ ይበቃናል በወንድማማች መካከል ጠብ አትዝሩብን ደነቀ ለመወርቅም ነግራቸው ምንድነው እሱ ደግሞ ደስ የሚለው የሄደበትንም እናቃለን ያለንበትንም እናቃለን የኔ ሃይማኖት ልክ ነው ብሎ ሰው መዝለፍ ይቅር ይሄን ሲያደርግ ፕሮቴስታንቶች ህግና ስርዓት አላችሁ ልክ ሙስሊም ወንድሞቻችን እንዳደረጋችሁ አደብ አስገዙ ስቃሉት ምን አገባን ክርስቶስ ተሰቅሏል ብሰቅሉት እኮ እሱ ጽድቅ ነው ለሱ
ስለዚህ ለምን ይሸሽ? እፎይ ለምን ትሮጣለህ ግን? እኔ እፎይን ሞላ ሮጥ አግኝቻት ነው ሞት ወደ 7ኛው ሰማይ ላይ ሰው ከገደለ ትጸድቃለህ ተብሎ ምን አጨናነቀኝ? እፎይ ጺምን አስረዝመህ ትሮጣለህ እንዴ? ጺምን አስረዝመው ነው እፎይ የተባለው? እፎይ ነህ እየተባልክ አትሩጥ። በቀጥታ ወደ አንዋር መስጊድ ነው መሄድ ያለብህ። ያው እፎይ ነህ መጥቻለሁ፣ ትፈልገኛለህ፣ ይኸው መጣሁ። እንደ እስጢፋኖስ የጌታን መንመር እያየህ አንገት የሚሰይፍህ በድንጋይ ይቀጥቅጥህ መቀበል አይመስልህም? እፎይ ለምን ትደባበቃለህ? ለክርስቶስ ብለህ አይደል? አሁን የካሬው ወሬ ነው። እፎይ ከተነካ 1 ምናምን ሚሊዮን ኦርቶዶክስ ይነሳል። ደህና ነህ? ምን ብሎ ነው የሚነሳ? እፎይም ቢመታ ጥሩ ነው ማለት እኮ በሰላም ነው የሚጸድቀው። ሰማዕት ነው የሚሆነው። ሲገደል ይበዛል እፎይ፣ ሲታጨድ ይበዛል እፎይ። እፎይ ለምን ትፈራለህ? ይቻለም ለአንተ ለእፎይ ምን ናት? ለሙጂብ አሚኑ ይቻለም ምናችሁ ናት? ለምረታ ለዘበነ ምንድን ናት ለእናንተ ዓለም? ለምን ሞትን ትፈራላችሁ? ከጊዮርጊስ ፒያሳ ጊዮርጊስ ሮጠህ ሸበሌ ድረስ አንድ ሰው ሲገደል ለምን ትሮጣለህ? ኦርቶዶክስስ ደረትህን እየሰጠህ ወደ 7ኛው ሰማይ መንቀሳቀስ ነው። እኛም ምድር ጠቦና ለቀቅ አድርጉልን። እኛም ሰፋ ብለን ኑር ሞሌለ ሙስሊም እምነት ደስ የሚላችሁ ስለ ድህነት አያወራም። ሀብታም እንድትሆኑ ነው የሚፈልገው። ሙስሊም እኮ ሳይንስ እኮ ነው እንትናቸው። ደስ ሲል 5 ሴት እንድታገባ ይፈቅዳል። ያ እንድትዘሙት አይፈቅድም። በጣም እኮ የተለየ እኮ እኔ እኮ ደስ በአንዳንድ ነገሩ ደስ ይለኛል። ምክንያቱም ወንዱ ከሚዘሙትና እዛም ከሚል 5 ሴት ተፈቅዶለታል። 4 ነው አይደል ተፈቅዶለታል። ደስ ሲል በቃ የትም ሄደህ ምናምን ከምትይ በቃ የሆነ ትሸካሸካች። እውነት እኮ ነው ፍቅር የሆነ ሰዓት ላይ ያለ ከዛ በኋላ የለም። ስለዚህ ኔክስት ያግባ። ግን የሚያሳዝነው ለሴቱ አይሆንም። አንደኛ ነገር ብር ላይ ያላቸው ጥቅም ላይ ያላቸው ወርቁ ምናምን አዱኛ ነው። አዱኛ በጣም ነው የሚያከብሩት። አዱኛ ነው የሚሉት። አዱኛ በጣም የኛ አለን እዚህ ጋር ፓስተሩ የሚሆን ቄሱ ይመጣና ያ እንደዚህ መኪና ምናምን ይላችሁና ድህነት ለቤተ ክርስቲያን አስራት ስጡ እንደዚህ አድርጎ ይሉና እሱ ግን የሚሊዮን ብር ከጳጳሱ ጀምሮ ማለት ነው $1 ሚሊዮን ቤት ውስጥ ቁጭ ይላል። ሌላው ገራሪ እኔ እዚህ ጋር መተህ ስለ ሃይማኖት እንዳትነግር። እኔ በጣም ይውላችሁ ሃይማኖት ውስጥ እንዳልገባ ራሱ የምታደርጉኝ ሃይማኖት ውስጥ እንዳልገባ የምታደርጉኝ ምንድነው? ጊዜ እንትን ትላላቸው። ረፉ ውበት በድህነት የተሸፈነ ውበት። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር ከጥላቻ ንግግር የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነቢዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ነዋያተ ቅድሳት የሚባሉት ቅዱሳን እቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚደግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣
የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለን፣ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንምና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት የሆኑ ወንጀል የሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በዋጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይህን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት፣ በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። በኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪዩ አይደለም እያሉ የነበረው፣ አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል፣ ፖለቲከኞች ይላሉ አይደል፣ ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ። እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሰላም። በአንድ ቪዲዮ ላይ ሜንሽን ተደርጌ ነበረ። ወደ ቪዲዮ ሲሄድ በጣም ለማመን የሚያቀት ለጆሮ የሚከብድ ነገር ነው የሰማሁት። ኢምራን የተባለ የእስልምና ተከታይ ነኝ የሚል ሰው ኢየሱስ ክርስቶስን እያነሳ በጣም ለመናገርም ለመስማትም የሚዘገንን ነገር ነው እያደረገ የሚታየው። ያን ተከትሎም ይሄ መሰደብ አለበት። ሰላም ጤና ይስጥልኝ። ጠበቃ ሰብለ አሰፋ እንደምን አለሽ? በመጀመሪያ ሰላምታ ይድረስሽ። ሜንሽን ተደርጋለሁ ብለሽ የሰራሽውን ቪዲዮ ስላየሁት ትንሽ ሀሳብ ሼር ላደረግልሽ ነው። እሱ ምንድነው ኢምራን የተባለ ሰው ያልሽው ኢምራን 18 ዓመት አልሞላውም። አንደኛው፣ ሁለተኛ እዛ ቆርጠው ሜንሽን ያደረጉልሽ ቪዲዮ ላይ ለምንድነው ቆርጣችሁ የፖስተታችሁት ባያቸው? አንድን አካል ስትከሺ በተቆረጠ ነገር ሳይሆን በሙሉ መሆን አለበት። ይህ ታዳጊ ኢምራን የኦርቶዶክስ ዲያቆናት ወደውና ፈቅደው ውይይት ጠርተውት ከአንድ ሰዓት በላይ ውይይት ተደርጓል። ወደ ግማሽ ሰዓት አሳጥረውታል። ላሳይሽ። እንዳለ ማለት ትችላለህ። ደቂቃ
ኦኬ ደቂቃ መናገር ያው ሰዓትን እየሄደ ስለሆነ ደቂቃው እንዴት እናደርገዋለን መሰለህ? ያው ኢንትሮዳክሽን 7 ደቂቃ እንስት አይደለ? ይረዝማል። አይ ይረዝማል። 6 እናውቀው አይደለ? አውራ እንጂ ምን ነው ዝም ብለህ ገና ወይ ሳይጀምር ዝም አትበል። ነገር የለውም። አንተ እንደፈለከው ፕራዮሪቲ ለአንተ ሰጥተው በቃ እስማማለሁ። ጎበዝ። እንደዛ ከሆነ 6 ደቂቃ ያው 6 ደቂቃ ምን እናደርጋለን? ኢንትሮዳክሽን ሰጣለን። ከዛ በኋላ ሪባልት ደግሞ 4 ደቂቃ አራት ጊዜ ነው። ከዛ በኋላ ጥያቄ ነው። ኧረ በስመ አብ 4 ጊዜ። ወገናችን ጠበቃ ሰብለ አሰፋ ከኋላ 1 ደቂቃ አካባቢ ያሰማውሽ በታዳጊው ኢምራንና በዲያቆን ዮሐድ አፈወርቂ በተባለ የኦርቶዶክስ ዲያቆን መካከል የነበረ የውይይት ስምምነት ነው። ከ1 ሰዓት በላይ ነው የቆየው። ወደ 33 አሳጥረውት ትምህርት አድርገው ልጆች የለቀቁትን እንድታዩ ነው 33 ደቂቃ። ይህንን ያመጣው ልሹት አድርጌ ማለት ነው። መቼም ኦርቶዶክስ ስለሆነ ለኦርቶዶክስ ብቻ አንፍረድ፣ ሙስሊም ስለሆነ ለሙስሊም ብቻ አንፍረድ የሚለው ነገር እንደማያስኬድ አንቺም በሙያሽ ታውቂዋለሽ፣ ጠበቃ እንደመሆንሽ መጠን ማለት ነው። በመሆኑም ሜንሽን የተደረግሽው ቪዲዮ ላይ ሁሉ አትስሪ። ሜንሽን የተደረግሽው ቪዲዮ ላይ ከመስራትሽ በፊት ሙሉ ቪዲዮውን አምጡ ባያቸው። ሜንሽን የሚያደርጉሽ ቆርጦ ቀጥሎች ናቸው። አከሌ ሙስሊም ኢየሱስን ተሰደበ ካሉሽ ያ ሙስሊም ቪዲዮ የሰራው በዛ በኦርቶዶክስ ላይ ወይም በጴንጤው ላይ የሰራው ቪዲዮ ነው። ሙሉ ቪዲዮ አምጡ ብለሽ መጠየቅ ከአንቺ እንደሚጠበቅ አውቃለሁ። አንቺም ይህን ታደርገዋለሽ። መሐመድ የተረገመ እርጉም ነው። ዲያብሎስ አስተሳሰብ ያለው የሚያስት መናፍስት ነው። የኦርቶዶክስ የቁርጥ ቀን ልጅ ነው የሚባለውን አክሊልን ታውቂዋለሽ ብዬ ገምታለሁኝ። እንደሰማሽው የኦርቶዶክስ ምዕመናንን ሞራል ከፍ ለማድረግ ከማንም ጋር ውይይት ሳይጠራ በራሱ ተነሳሽነት ነቢያችን መሐመድን ዓለይሂ ሰላቱ ወሰላምን ተሳድቧል። ይህ ሰውዬ በህግ ደረጃ ምን ይመስልሻል? ከኋላ ኢምራን የተባለ ሰው ያልሽው አንደኛ ታዳጊ ልጅ ነው፣ ሁለተኛ ነገር የኦርቶዶክስ ዲያቆናት ፈቅደውና ወደው ደቂቃ ይዘው ሲወያዩበት የነበረበት ጉዳይ ነው። አክሊል የተባለው ግለሰብ ግን ውይይት የሚሸሽ ውይይት የሚፈራ የራሱን ላይቭ ከፍቶ የኦርቶዶክስ ምዕመናንን ሞራል ከፍ ለማድረግ እስልምና ላይ እንደዚህ አይነት ነገር የሚያደርግ ነው። ነብያችንን ተሳድቧል። ነብዩ መሐመድ አለይሂ ሰላቱ ወሰላም ከሐዋርያት የተለየ አላስተማሩም። ይህ ሰውዬ ነብዩን መሐመድን አለይሂ ሰላቱ ወሰላም ብቻም ሳይሆን ሐዋርያትንም ነው የተሳደበው። ምክንያቱም ሐዋርያት በኢየሱስ ፈጣሪነት የማያምኑ ኢየሱስን አምልኩ ብለው ያላስተማሩ ኢየሱስ ከፈጣሪ ዘንድ የተላከ መልእክተኛ ብለው የሰበኩትን ነው እንግዲህ የተረገሙ ናቸው፣ አሳች መንፈስ አለባቸው ያሉት ማለት ነው። ፈጣሪ ሲባል ፈጣሪ መለኮታዊ ስርዓቶች ሊቀርቡለት ይገባል። እነዚህ ሐዋርያት ለኢየሱስ አንዳችም መለኮታዊ ስርዓት ያላቀረቡለት አምልኩት ብለው አላስተማሩም። ነብዩ መሐመድ አለይሂ ሰላቱ ወሰላም ኢየሱስ ክርስቶስ መመለክ የሌለበት ከፈጣሪ ዘንድ የተላከ ደግ ሰው፣ መልካም ሰው፣ ጻድቅ ሰው ነው፣ ነብይ ነው ብለው ነው ያስተማሩት። ከሐዋርያት የተለየ አላስተማሩም። ይህ ሰውዬ ነብዩን ብቻም ሳይሆን ሐዋርያትንም ነው የተሳደበው። ከህግ አንጻር ምን ይመስላል? ጠበቃ ሰብለ አሰፋ የሚል ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ወዳጆቻችን ለምንድን ነው ህግን እንደዚህ እንደፈሩት አላውቅም። ህግ ማለት ገለልተኛ የሆነ አካል ጥፋተኛ ነው አይደለም የሚለውን በምስክር በመሳሰሉት ነገር ፈትሾ ለህግ የሚያቀርብበት አካል ነው። ስለዚህ ሙስሊሞች ይህንን ህግ አካል ጋር በስነ ስርዓት ይታይልኝ ማለቱ ይሄን ያህል ሙስሊሞች ጋር ጦርነት ማወጅ ይሄን ያህል እንደዚህ የምንነጋገርበትና እንደዚህ ልትሰድቡን የሚችሉበት አጋጣሚ አልነበርም። እስኪ ዛሬ ከዚህ በፊት በሰራውት ቪዲዮ ላይ ሪአክት እናደርግ። ታምረ ማርያም እንደዚህ ይላል። ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ታምረ ማርያም 29 ላይ እንደዚህ ይላል ብሎ ዮናታን ማስረጃ አቅርቧል። ተመልከቱ፣ ማስረጃውን ያዙት። ሆነች አክብሯት፣ በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይህ ጣዖት አምላኪነት ነው። ይወጣ እንግዲህ ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ የሚል የታምረ ማርያም ጥቅስ ይዞ መጥቶ አነበበ። ካነበበ በኋላ ይሄ አይነት ስግደት ጣዖት አምልኮ ነው አለ። ማርያምን አይደለም የተሳደበው፣ ነገር ግን ይሄ አምልኮቱ ጣዖት አምልኮ ነው ብሎ ተናገረ። ንግግሩ ትክክል ነው ወይ አይደለም ሌላ ነገር ነው። ነገር ግን ክርስቲያኖች አሁን ከምትሉት አንጻር ከሆነ ይሄው ማስረጃን ያቀረበው ለምን መልስ አሰጡትም? ምን እንደተፈጸመ ቀጥታ ሲኖዶሱ ምን አደረገ? መግለጫ ሰጠ።
ወጥቶ መግለጫ ሰጠ። ተመልከቱ። ገድለ ተክለ ሃይማኖትን ወይም ታምረ ማርያምን ብቻ አይደለም፣ እምነት የላቸውም ነው ጨርሶ። ክርስቶስን እንደማናውቀው ወንጌልን እንደማናውቅ ተደርጎ ነው የቀረበው። ጨርሶ ማስተዛዘኛም የለውም። እጅግ ያሳዝናል። ዛሬ የዚህ ወጣት ነው የዚህ ጎረምሳ የዚህ ዱርዬ እንዴ ይሄ ጎረምሳ እንዴት ደፈረ ነው? እንዴት ባለገ እንዴ! ብልግና እኮ ነው፣ ብልግና እኮ ነው፣ ዱርዬነት ነው። ይህ አባት እንደዚህ ሊያስቆጣ የቻለው ያ ጥቅሱ መረጃ ብሎ ማምጣቱ ሳይሆን የቃላት አጠቃቀም ብቻ ሳይሆን ጣዖት አምልኮ ነው ብሎ ቀጥታ መናገሩ ማርያምን የሳደበ አስመስሎታል። ስለዚህ ይህን ያህል መግለጫ እስኪያስወጣ ድረስ እኛ አባትን ይህን ያህል እስኪያስቆጣ ድረስ ደርሷል ማለት ነው። ማፈያነት ነው እንዴ! የሰው መጽሐፍ እንኳን የኢትዮጵያን ቤተክርስቲያን የአንድ ግለሰብ መጽሐፍ እኮ እንዴ ለመተቸት ፈቃድ አልተሰጠው በምን ህግ? እና እንደኔ የመንግስት አካላትም በእውነቱ የጸጥታ አካላቱ ሁሉ ለወደፊቱ ቢጠሩ ግን ሙስሊሞች ጋር ይሰራል ሰራም ማለት ንጽጽር አታድርጉ ብለን አንልም። ንጽጽር ከጥንት ጀምሮ ይደረጋል። እኔም ንጽጽር ላይ ነው የምሰራው። ነገር ግን ንጽጽርና ስድድብ ይለያያል። ጥንብ የጠንባ እያለ የሚሳደበው ልጅ ይሄ ቆሻሻ ነብይ የተከተልክ እያለ የሚሳደበው ልጅ አልተሳደበም፣ በመረጃ ነው የሚያወራው ብለው እየሞገቱለት ነው። እኔ ይህንን የምሰራበት ምክንያት ክርስቲያኑ ከሙስሊሙ ጋራ ምድር ላይ መሬት ላይ ያሉት ሙስሊሞችና ክርስቲያኖች ተቃቅረው ጥል መነሳት የለበትም። ይሄ የሃይማኖት ጸብ ልክ አማራ ኦሮሞ ተብሎ እንደሚጣሉት ቀላል ጸብ አይደለም። ይሄ ትልቅ ውድመት እያስከተለብን ነው። በዘረኝነት አካባቢ ላይ የሚነሱት ጥሎች ማለት። በሃይማኖት ግን የሚነሳው ጸብ ቀላል አይደለም። እዚህ ጋር የሆነ በማስተዋል እያደረገ ያለ የለም። ሁሉም በእልህ በሁሉም በሆነ ነገር ነው እየተደረገ ያለው። ስለዚህ ልታስቡበት ይገባል። አካላትን በእውነቱ የጸጥታ አካላት ሁሉ ወደፊት ቢጠሩ ከማማት ፊት ለፊት ሆነን ምን እየሰራችሁ ነው? በሚሊዮን አዳራሽ እንዲህ አድርጎ አገር ሲያፈርስ አገር እኮ ነው ያፈረሰ። እንዴ ነውር እኮ ነው። እና ህጉን አውጥቶ ህጉ ለማን ነው? ማን ላይ ሊፈጸም ነው? ቅድም እኛም ዝም አንልም። አገራችን ኢትዮጵያ ብለን ይሄ እኮ አገር የለሽ እኮ ነው። መጤ ኩተት አራሞች አይዞ መጥቶ እዚህ የሚያፈሰው እንዴ የኢትዮጵያ ህዝብ ቆይ በ3 ሺህ ዓመት ከዚያም በላይ ያለች ቤተክርስቲያን እንዲህ መድፈር እንዴ በመንግስት በኩል የመንግስት አካል ቢኖሩ የጥያቄ አቀርባለሁ። እንግዲህ መግለጫው ሲኖዶሱ አውጥቶ ፊት ለፊት እንደዚህ ተቆጥቶ አባታችን እንደዚህ ይሄን ያህል እየተናገሩ የነበረበት ሁኔታ ነው። ለምንድን ነው የተባለው ሲባል ተአምረ ማርያም ምዕራፍ 29 ብሎ ጠቅሶ ለስዕል ስገዱ ይላል፣ ለስዕሏ ስገዱ ይላል። ይሄ ደግሞ ጣዖት አምልኮት ነው ብሎ ስለተናገረ መልስ ካስፈለገው ለምን ለዚህ መልስ አልሰጣችሁትም? ይሄ ሁሉ ይሄን ያህል መግለጫ እስኪወጣ ድረስ ከመጠበቅ ማለት ነው። ለእናንተ የሰራው ለእኛ የማይሰራበት ምክንያት ምንድን ነው? እንቀጥል። ሌላው መምህሮቻቸው ያደረጉት ነገር ነው። መምህሮቻቸው ወጣቱን የማስነሳት ነገር ይሄ ሰውዬ በተናገረበት ወጣቱን ተነሱ የሚል ቅስቀሳ ተደርጓል። እንመልከተው። ወጣቶች አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረናል። አንድ ቁርአኑ ላይ ዮናታን አፉን ከፍቷል እንዴ ቢናገር ገጀራ ይዘው እንደሚድረት ያውቃል። አገባን እኛ ምን አገባን? እኛን እዚህ ጋር ለምን ትከቱን ያላችሁ? አሁን የቀጥታ መምህሩ ራሱ ስሜታዊ ሆኖ ሙስሊሞች ይሄው በቃ የተለመደውን የሚነዛው ገዳይ ነው ምናምን የሚለውን ነገር ለመዝራት እየሞከረ ነው። ይሁን እንቀጥል። ዮናታን የራሱ ፓስተሮች ላይ ተናግሯል። ሶፍት ሲያስፈልግ ገንዘብ ባንክ ቤት የማያውቀውን እናዘንባለን ሲሉ ሰውየው ያልሰራበትን ያልደከመበትን ገንዘብ ሂድና ከኤቲኤም ከባንክ ማሽን ውስጥ ቤት መካር አውጣ ብር ገብቶልሃል ሲሉ እነ እዩ ጩፋ ይግባኝ ለክራይስት አርሚ ቸርች ተብሎ ይግባኝ ተብሎ ከመንግስት ፍርድ ቤት ይልቅ ከህግ ፍርድ ቤት ይልቅ በእዩ ጩፋ ቤተክርስቲያን ፍርድ ሲሰጥ ህጋዊ ያልሆነ ነገር በዛው ሲሰራ
የመምህሩን ጥሪ ሰምቶ ወጣቶችም ወጥተዋል። እንመልከታቸው። ለጠንቋይ ዮናታን አብዩ ለፕሮቴስታንት መምህር ለስም መምህር ነው። ሰው አንተ ጋር ሲመጣ የራስን ማስተማር ነው እንጂ የራሷ አሮባት የሰው ታማሰራሽ ማለት ምን ማለት ነው? ሲጀምር ማርያም ጣዖት መሆኗን እሁድ በገዛ ቦታ ላይ መተን እናሳያለን። ከዚያም እንደምፈልግ ተነግረው በገዛ ቦታው ላይ መተን እናሳያለን የሚል ነገር ሲናገሩ ትመለከታላችሁ። ሙሉውን ውስጥ ገብታችሁ ተመልከቱት። ይበቃል። እና ሙስሊሞች እየጠየቁ ያሉት ከቤተ እምነቱ ጋር አይደለም። ይህ ግለሰብ የተሳደበው ጥንብ የጠነባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝንጀሮ አድርጎ ምናምን ቀን ሙሉ እየተሳደበ የሚውለው ልጅ ነው የጠየቁት። በህግ አግባብ ህግ ሊፈራ የሚገባው ነገር አይደለም። በነገራችን ላይ ገለልተኛ አካል በሁለቱ መካከል መረጃዎችን አጣርቶ ፍትህ የሚሰጥበት መድረክ ነውና ህግን እንደዚህና አላትፍሩት። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላሂ ራህማን ራሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንዳንድ ወንድሞቼ የነቢዩን ሰለላሁ ዐለይሂ ወሰለም ውዴታ ለመግለጽ ሲተጉ ያለው ሲለፉ ማለት እንዲህ ነው የምንወዳቸው ብለው ለማስረዳት ሲጥሩ ያለው አንዳንድ ስሜቶች ካልተኖሩ እኮ መረዳት ከባድ ነው። የእሳቸውን ውዴታ ለመረዳት ወላሂ መኖር ያስፈልጋል ብዬ ነው የማስበው። እኔ አሁን ለምሳሌ ምን ያክል ነው ነቢዩን ሰለላሁ ዐለይሂ ወሰለም የምትወደው ካላችሁኝ አላህ ሱብሓነሁ ወተዓላ የውስጤን በሚያውቀው ማለት ነው። ወረበል ዒዛ ዱንያ በአጠቃላይ ብጠፋ ነው የምመርጠው የእሳቸው ስም በመጥፎ ነገር ከሚነሳ። ዱንያ በአጠቃላይ ስላችሁ ህይወቴ ቢጠፋ የእናቴ አባቴ ቤተሰቦቼ በአጠቃላይ እህቶቼ፣ ወንድሜ፣ አጎቶቼ፣ አክስቶቼ በአጠቃላይ ጠፍተው የእሳቸው ስም በመጥፎ ነገር ባይነሳ ነው የምመርጠው። በጣም ነው የምወዳቸው ከልቤ። ለዚህም ነው አንዳንድ ሰዎች እሳቸውን ስማቸውን እያነሱ እኛም መተናኮል የሚፈልጉት ምን ያክል እንደምንወዳቸው ስለሚያውቁ። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም እንዲህ መውደዳችን ያንሳቸዋል እንጂ አይበዛባቸውም። ወላሂ ያንሳቸዋል። እሳቸው ለኛ ከዋሉልን ውለታ አንጻር ያን ያክል ለኛ ሲሉ ተደብድበው ብዙ ነገር ደርሶባቸው ያን ሁላ ሆኖባቸው መላኢካው መጥቶ ሲጠይቃቸው እኮ አላህ ሱብሓነሁ ወተዓላ ከነሱ መካከል መልካም ልጅ እንዲያወጣልኝ እመኛለሁ ብሎ እኮ ነው የከለከሉት አይደል? اللهم اغفر لقومي فإنهم لا يعلمون ነው። ስለዚህ ወንድሞቼ እና እህቶቼ የነብዩን ሰለላሁ ዐለይሂ ወሰለምን ውዴታ ለሰው ለመግለጽ አትጣሩ። ከባድ ነው፣ ወላሂ ከባድ ነው። እሳቸው እኮ ሰለላሁ ዐለይሂ ወሰለም ምንም ያክል ቢወደሱ ምንም ያክል እሳቸው እንዲህ ናቸው እያለን ፍቅራቸውን ለመግለጽ እንኳን ብንፈልግ ከድንበር ሳናልፍ ነው፣ ከሰውነት መደዳ ሳናወጣቸው ማለት ነው። ከድንበር ሳናልፍ ምንም ያክል በሰውነታቸው በመልካምነታቸው ማንነታቸው ብናወድሳቸው ሐቃቸውን ልንከፍል አንችልም። ምክንያቱም አላህ ሱብሓነሁ ወተዓላ ቢሂ አኽረጀና ሚነ ዙሉማት ኢለ ኑር፣ በእሳቸው ምክንያት እኮ ነው አላህ ሱብሓነሁ ወተዓላ ሐቅን ያስተማረን ሐቅን ያሳወቀን። አላህን ያወቅነው በእሳቸው ምክንያት ነው። ተግባባን? አላህ ደግሞ እሱን እንድናውቅ እሳቸው ምክንያት አድርጎ ሲልክ ምክንያት አለው። ቢበልጡ ነው፣ ከሰው ልጆች ሁሉ ቢሻሉ ነው። ለዚያም እኮ ነው ወኢነከ ለዐላ ኹሉቂን ዐዚም ያላቸው። ያን ሁላ በደል ያደረሱበትን ያን ሁላ ጭፍጨፋ ያደረጉበትን ከሀገር ምድሩ አሳደውት ያን ሁላ ችግር ያደረሱበትን ሰዎች አቅም ኖሯቸው ሀገሪቷን ገዝተው ሲገቡ እኮ ኢዝሀቡ ፈአንቱም ጡለቃ እኮ ነው ያሉት። ይቅር ተብላችኋል፣ ኸላስ ምሬያችኋለሁ፣ ነፃ ናችሁ፣ ሂዱ ነው ያሉት ሰለላሁ ዐለይሂ ወሰለም። እንዲህ ያሉ ነብይ ናቸው። የእሳቸውን ውዴታ እኛው እርስ በራሳችን እየተዋወስን እናውራ እንጂ ሌላ ሰው እንዲረዳ አትጣሩ። ምክንያቱም ያን ነገር ለመረዳት መኖር ያስፈልጋልና። አላህ ሱብሓነሁ ወተዓላ ከምንወዳቸው ነብያችን ጋር ይሰብስበን እላለሁ። ድምጻቸውን ሳንሰማ አንድ ቀን እንኳን በአይናችን ሳናያቸው እንዲህ የወደድናቸው ብናያቸው ደግሞ ምን ሊፈጠር እንደሚችል ሰሃቦች ለሳቸው ብለው ያን ሁላ ዋጋ የከፈሉበት ምክንያት ይሄኔ ነው የምንረዳው፣ ነገሮችን ቁጭ ብለን ስንመለከት ስናስተውል ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አፍضل الخلق أكرم الخلق أشجع الناس አላህ ሱብሓነሁ ወተዓላ በብዙ ነገር በብዙ ሚዛ የመረጠው ምርጥ ነብይ ነው። የእሳቸው ኡመት መሆናችን ደግሞ በጣም ያኮራናል። አላህ በሰጠኝ የትኛው ማንነቴ አላፍርም። ከማንነቴ ውስጥ ግን በጣም የምኮራበት ደስ የሚለኝ ነገር ምንድነው? ሙስሊም መሆኔ፣ የእሳቸው ተከታይ መሆኔ፣ የእሳቸው ኡመት መሆኔ። የእሳቸው ኡመትነት እኮ
አላህ ሱብሓነሁ ወተዓላ ቢመርጥ እኮ ነው ያን ነገር የሚሰጠው፣ ለፈተና እኮ ነው። ሊንظر كيف تعملون ነው። አልሐምዱሊላህ በዚህ ፈድል የመረጥከን አምላክ ሆይ ብለን ምናመሰግን ከሆን እኛውንም ተጠቃሚዎች፣ ካላልንና ደግሞ ነገሮችን ችላ አድርገን የምናልፋቸው ከሆነ የምንጎዳው እኛው ነን። አላህ ሱብሓነሁ ወተዓላ የተመሰገነ ይሁን። ነብዩ ሙሐመድን ኡመታቸው ያደረገን አምላክ የተመሰገነ ይሁን። እኛም ደግሞ እንዲህ የምንወዳቸውን ነብያችንን ነገ አላህ ፊት ከሐውዳቸው የምንጠጣ አላህ ሱብሓነሁ ወተዓላ ያድርገን። ከሳቸው ወንዝ ውሃውን ጠጥተን ከዚያ በኋላ እንደው እንዳንጠማ አላህ ሱብሓነሁ ወተዓላ ይወፍቀን እላችኋለሁ። ለአላህ ብዬ ወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።